ድህሪ ቀትሪ። አዳራሹ በሰው ተሞልቷል። ሁሉም እንደ ፕሮቶኮሉ ነበር የተቀመጠው በተዋረድ። ስማችንን የያዘ ካርድ ከፊት ለፊታችን ተቀምጧል። ስሜ የተጻፈበትን ካርድ አይቼ ተቀመጥኩ። የተያዘልኝ ቦታ የመጨረሻ ወንበር ነበር። ቀይ ኮከብ አርማ ያለበት የሁገአዝ ልዩ ማስታወሻ ደብተር ከእያንዳንዳችን ፊት ጠረጴዛ ላይ ተደርድሯል። የሚያጨስ የለም፣ ከረባት ያላሰረ ሰው የለም። ሁሉም እንዳቅሙ ታንቋል። ለውጥ ይታያል። መጎፈር፣ አለ ክራባት ደረት ገልብጦ ሽጉጥ አገንድሮ መጎማለል፣ አለማበጠር፣ አለመታጠብ፣ ፕሮቶኮል አለመጠበቅና አለመከባበር፣ እጅ ጉርድ ካኪ ኮት አጥልቆ መንጦልጦል እንደ አብዮተኛነት የሚታይበት ጊዜ ያከተመ ይመስላል። ስነ ስርዓት ሰፍኗል። አብዮት ተቀልብሷል የሚል ይጠፋ ይሆን? መቼም ስርዓት አልበኛነት የሚናፍቃቸው አንዳንድ ሰዎች አይታጡም። በትልቁ የተሰራ የሁገአዝ ድርጅታዊ መዋቅር ቻርት ተዘርግቷል። ሌሎችም ብዙ ቻርቶችና የጊዜ ዕቅዶች ተዘርግተው ይታያሉ። እውነትም ዝግጅቱ ብዙ ጊዜና ጥረት ሳይጠይቅ አልቀረም አልኩ በልቤ። ዝርዝር ነገሮች ሳይቀሩ የታሰበባቸው ይመስላል። ወደ ስብሰባው አዳራሽ የሚያስገባው በር ድንገት ተከፈተ። ጓድ ሊቀመንበር መጡ። ሁሉም ከመቀመጫው አንድ ላይ ሲነሳ ትርምስ ተፈጠረ። እንደምን ዋላችሁ ጓዶች፣ ቁጭ በሉ በማለት እንዳንቆም ቶሎ ብለው ተቀመጡ። ጥቁር ባለሽንትር ልብስ፣ ውሃ ሰማያዊ ሸሚዝ፣ መሰረቱ ነጭ የሆነ ጥቁር ጥለቶች ጣል ጣል ካሉበት ክራባት ጋር ለብሰዋል። ፈገግታቸው ሞቅ ብሏል። ደስ ያላቸው ይመስላሉ። የአለቃህን ፊት አይተህ እደር የሚሉት ፈሊጥ ትዝ አለኝ። ሁሉም ፈገግ ብሏል። እኔም ፈገግ አልኩ። በስልጣን አካባቢ ያሉ ሰዎች አንድ አይነት ባህል ወይም ልማድ ይመሰርታሉ ልበል። የንስር አይኖች የሚመስሉት የሰውየው አይኖች ከጉድጓዶቻቸው ውስጥ ወዲህና ወዲያ ማለት ጀመሩ። ትህትናቸው አይበገሬ መንፈሳቸውንና ቆራጥነታቸውን ይደብቃል። ሰውየው እሳትና ውሃ፣ የበግ ግልገልና ጥቁር ነብር፣ ሁሉም አንድ ላይ ሲያዩዋቸው በሰው ላይ የሆነ እምነትን ያሳድራሉ። ጓድ ሊቀመንበር ልንጀምር እንችላለን። የሁገአዝ ዋና ጸሐፊ ነበር የተናገሩት። ክብ ፊታቸው፣ ጥርሳቸው፣ አይኖቻቸው ከራስ መላጣቸው ጋር የልብና የአእምሮ ንጽህናና ሐቀኛነት፣ ሳቅ አንድ ላይ የሚስቁ ይመስላሉ። ሲናገሩም ይስቃሉ። ፊደላት በተለይም እንደ ሁ፣ ብ፣ ጓ እና የመሳሰሉትን አያጠብቁም። ን ፊደልን ደግሞ የትም ነው አምጥተው የሚደነቁራት። ታታይ ላላይ ድህረ ማለት ከጀመራችሁ ወዲህ አማርኛ ሊገባኝ ጀምረዋል ይላሉ። መቼም ቀልድ አያጡ። አንድ ጊዜ የተናገሩት ቀልድ ትዝ ይለኛል። አንድ አዛውንቲ ነበሩ። ትርፍ ገዛ ቤት ተወርሶባቸዋል። በ68 ቀበሌን ሄደው ሲመዘገቡ 60 ዓመቴ ነው ብለው ነበር። በ74 እንደገና ሲመዘገቡ እድሜያቸው ሲጠየቁ ጊዜም አሁንም 60 ዓመት ብለው ተናገሩ። የቀበሌውን ሹም 6ቱን ዓመት ወዴት አስቀሩት አባቴ፣ በ68 ሲመዘገቡ 60 ዓመቴ ነው ብለው ነበር ሲላቸውን ጊዜ 6ቱን ዓመት አትቁጠርብኝ ልጄ አልኖርኩትም አሉ ይባላል። ስቀው ማሳቅ ይወዳሉ። አይ አለባበስ መቼም ማንም ዘንድ የለም። ዘወትር ቂቅ እንዳሉ ነው። ከራስ ጠጉራቸው እስከ እግር ጥፍራቸው። ጠጉር እንኳን የላቸውም። እግር ከሚበዛበት መንገድ ላይ ሳር አያበቅልም ይላሉ በራሳቸው ላይ ሲቀልዱ። በራስ ላይ መቀለድ መቻል ጸጋ ነው፣ ጤናማም ነው። ብዙዎቻችን እንዲህ አይነቱን ጸጋ ክፉ ዕድል ሆኖ አልታደልንም። እድሜያቸው ይሄን ያህል አይደለም፣ ግፋ ቢል ከ50 አይበልጡ። ግን በመንፈስ ከማንኛውም ወጣት ይበልጥ ወጣት ናቸው። ወጣትነት በእድሜ ብቻ መቼ ሆነ የሚለካው? ያለን መንፈስም ከቁጥር ይገባል። ሁሉንም ነትስ ነው የሚሉት። ለእሳቸው ሁሉም ነትስ ነው፣ ጣፋጭ ነትስ።
የስብሰባው አጀንዳ ለሁሉም ታድሎ ነበር። እሺ ጓዶች፣ የዛሬው ስብሰባችን ዓላማ የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻችንን አጠቃላይ ቅርጽና ይዘት በሚገባ ተረድተን ስናበቃ በየግንባራችን የተደቀነውን ታሪካዊ ስራ ዛሬ ነገሳን ለመጀመር እንድንችል ለማድረግ ነው በማለት ንግግራቸውን ጀመሩ። ይህ ቀይ ኮከብ በሚል ስያሜ ከእንግዲህ የሚታወቀው ታሪካዊ ዘመቻችን የቆምንለት የመደብ ትግል አካል እንደመሆኑ ማህበራዊ፣ ባህላዊ፣ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ገጽታዎችና ይዘቶች አሉት። ይህ ብሔራዊና አብዮታዊ ዘመቻችን ዋናው ባህሪ ህዝባዊነቱ ነው። ቀደም ሲል ከታደላችሁ ድርጅታዊ መዋቅርና ስራ መመሪያ ለመረዳት እንደሚቻለው ሁላችሁም እንደደረሳችሁ ተስፋ አደርጋለሁ። ከትንሽ ቆይታ በኋላ የዘመቻው ዓላማ ይህን ሰሜናዊ ክፍል ሀገራችንንና በዚህ ክፍለ ሀገር የሚገኘውን ሰርቶ አደር ህዝብ በዚህ አካባቢ የኢምፔሪያሊዝም አለኝታ ከሆኑት ከታሪክ አተላዎች ለአንዴና ለመጨረሻ ጊዜ ነፃ ያወጣን ከጠመንጃ አፈሙዝ ግብ ጎን ለጎን ማህበራዊ፣ ባህላዊ፣ ፖለቲካዊና ኢኮኖሚያዊ ግንባታ ስራዎችን በማካሄድ የክፍለ ሀገሩ ሰርቶ አደር ህዝብ እንደተቀሩት የኢትዮጵያ ሰርቶ አደሮች የአብዮታችን ፍሬ ቀማሽና ተቋዳሽ ብቻ ሳይሆን ራሱም ለአብዮት ሂደትና ጥንካሬ አስተዋጽኦ እንዲያደርግ ነው። የቀይ ኮከብ ዘመቻችን 3 አበይት ምዕራፎች ይኖሩታል። አንደኛው ምዕራፍ ለዘመቻው የሚያስፈልጉትን አጠቃላይ ጥናቶችና ዝግጅቶች ማድረግ ነበር። አጠቃላይ ጥናቱና ዝግጅቱ አልቆ ይሄው ዛሬ እዚህ ደርሰናል። አሁን የቀረን ስራ ዘመቻውን ማብሰር ሲሆን ለዚህም አስፈላጊው መድረክ እየተዘጋጀ ነው። በቅርቡ አንድ ታላቅ ጉባኤ ይደረጋል። እንዲሁም ከጉባኤው ጋር የተያያዘ አንድ ታላቅ የምጽዋ ፌስቲቫል። ሁለተኛው ምዕራፍ የጦር ሜዳውን ፍልሚያ መጀመርና የፈረሱትን የኢኮኖሚ አውታሮች መልሶ ማቋቋም ይሆናል። ሶስተኛው ምዕራፍ ነፃ በሚወጡትና በተቀሩትም ስፍራዎች ሁሉ የክፍለ ሀገሩን ምዝብር ገበሬዎች ማንቃት፣ ማደራጀትና ማስታጠቅ ይሆናል። ወሳኙ ነገር ድርጅት ነው እና የመጨረሻ ግባችን ገንጣዮችን ማንበርከክ ብቻ አይደለም። የሩቅ ግባችን በዚች ምድር ሶሻሊዝምን መገንባት። ጓዶች፣ ዛሬ በዚች ሰዓትና ስፍራ የምንገባው ቃል ቀላል አይደለም። ነገ ታሪክና የኢትዮጵያ ሰፊ ህዝብ ይጠይቀናል። ይሄን ስል 20 ዓመት ሙሉ ሲደራጅና ሲታጠቅ የቆየውን የወንበዴ መንጋ ከዚህች ገጸ ምድር ጨርሶ እናጠፋለን ማለቴ አይደለም። አከርካሪያቸውን ለመስበር እንደምንችል ግን ጥርጣሬ የለኝም። ዛሬ የአብዮታችን አለኝታ ጋሻና መከታ የሆነው አብዮታዊ ሰራዊታችን ከምን ጊዜው የሚበልጥ ተደራጅቷል፣ ታጥቋል። ብሔራዊና አብዮታዊ ተልእኮን ያውቃል። ቤቴ፣ ንብረቴ፣ ምቾቴ ሳይል በቀበሮ ጉድጓዶች ተወስኖ በቆራጥነት ይዋጋል። በየደቂቃው ከጠላት ጋር ጉሮሮ ለጉሮሮ እየተናነቀ ይዋደቃል። ይህ በኢትዮጵያ ውድ ወጣት ልጆች የተገነባው ሰራዊታችን የሚጠይቀው ዋጋ ከአብዮቱና ከብሔራዊ አንድነቱ ሌላ ነገር የለም። እዚህ በምትቆዩበት ጊዜ ኑሮ አይመቻችሁ ይሆናል። ግን ማሰብ ያለባችሁ በቀበሮ ጉድጓድ የሚኖረውን አብዮታዊ ሰራዊታችንን ነው በማለት ለጊዜው ንግግራቸውን ገታ አደረጉ። ሌሎችን እንጃ፣ እኔን ስሜት ያዘኝ። መላ ሰውነቴን ነዘረኝ። እንባዬም መጥቶ ይተናነቀኝ ጀመር። በንግግራቸው ከመመሰጤ የተነሳ ማስታወሻ መውሰድ ካቆምኩ ቆይቻለሁ። ሰውየው ያለምንም ማስታወሻ በቃል ሲናገሩ ቃላት እንዴት እንደሚፈልቁላቸውና ሐሳብ እንዴት እንደሚሳካላቸው ሁልጊዜ ይደንቀኛል። የተጻፈ ንግግር ከማንበብ ምን አለ ሁልጊዜ በቃል ቢናገሩ እላለሁ። ሰውየው በቃላቸው ሲናገሩ ማንነታቸው በውል ይታያል፣ ይስባል እና ስሜት ይቀሰቅሳል። ምን አይነት ግሩም ተሰጥኦ! አንድ ጊዜ በ1969 አንድ ሚኒስትር ምን አለኝ ሰው የሚያነቡትን ንግግር ትተው በቃል እንዲናገሩ ብታደርጓቸው፣ በቃል ሲናገሩ ችግሩም ሆነ ተስፋው በይበልጥ ይሰማኛል፣ ይታየኛል፣ ጥቁር ዕንቁ ናቸው ብሎ ሲናገር የሰማሁት ትዝ ይለኛል። ያ ሚኒስቴር አሁን በአገር የለም። ጉባኤ ሲመሩ ብዙ ጊዜ አይቻቸዋለሁ። ሁሉም የሚናገረውን በታላቅ እርጋታና ትዕግስት የማድመጥ
ጥሩ ተሰጥኦ አላቸው። እንደሚመስለኝ በማዳመጥ ነው ብዙ ነገር በአጭር ጊዜ ውስጥ ሊማሩ የቻሉት። የሰውን ሐሳብ መስማት አይሰለቻቸውም እና የሚመሩትን ጉባኤ ጠቅላላ ሂደት የማሰባሰብና ለውሳኔ የሚያበቃ ሐሳብ የማቅረብ ችሎታቸው ብዙውን ጊዜ ያስገርመኛል። የነገር ብልቶችን ለይቶ የማውጣት ግሩም ተሰጥኦ አላቸው። አስተሳሰባቸው ሁል ጊዜ ቀጥተኛና ግልጽ ነው። በሚሰጡት ቀጥተኛና ግልጽ ትንታኔ የኢኮኖሚ ሊቃውንትንና ሌሎች ኤክስፐርቶችን ያስንቃሉ። ወደ ኋላ የሚሉት ወይም የሚደብቁት ነገር የለም። ሐቋን ፍርጥ ያደርጋሉ። እኔ እንዳየሁት ሌላም ተሰጥኦ አላቸው። ደከመኝ የሚል ቃል ቋንቋቸው ውስጥ የለም። ሥራ ያዝናናቸው እንደሆነ አላውቅም፣ ግን ይሠራሉ። ለትንሹም ለትልቁም ነገር እኩል ዝግጅት ያደርጋሉ። አንዳንዴ ሳስብ በዝርዝር ጉዳዮች ተውጠው እንዳይቀሩ ሰጋሉ። በሶማሌ ጦርነት ጊዜ ጥይት ሲቆጥሩ አይቼ ደከመኝ የማይል ካስፈለገ 24 ሰዓት ለመስራት ፈቃደኛ የሆነ እንዲህ ያለው ወጣት መሪ ይዘን ሁላችንም እንደሱ ብንሰራ ይህችን ውብ ግን አሳዛኝ ሀገር የትና የት ልናደርሳት በቻልን ነበር የሚል ሐሳብ አደረብኝ። ግን ብዙዎቻችን ሥራ መቼ ሆነ የሚቀናን? ሌላውን ማጋፈጥና ለሚደርሰው ጥፋት ተጠያቂ ማድረግ እንጂ የአገር ጉዳይ የአንድ ወይም ጥቂት ሰዎች ጉዳይ ሊሆንም አይችልም። ሰውየው ንግግራቸውን ቀጠሉ። ያለ ዕድል ሆኖ በአንድ እጅ ውጊያ በሌላ እጅ የግንባታ ሥራ ማካሄድ እስካሁን ዕጣ ፈንታችን ሆኖ ቆይቷል። ቢሆንም የተነሳንበት ዓላማ በዚህች ምድር ሶሻሊስታዊ ሥርዓት ለመገንባት ነውና የተጠየቀውን ማንኛውንም መሥዋዕትነት እንከፍላለን። ይህን ዘመቻ ለማቀድና ለማዘጋጀት ከ1 ዓመት በላይ ጊዜ ፈጅቶብናል። ምናልባትም ከፍተኛ ጊዜና መረባረብ የጠየቀን ዘመቻ ቢኖር ይሄኛው ነው። ከዚህ ቀደም ካካሄድናቸው ዘመቻዎች ያገኘናቸውን ልምዶች መሰረት አድርገን ነው የተነሳ ነው። ከዚህኛውም እንማራለን። አብዮት ለዘላለም የማይዘጋ ትምህርት ቤት ነው። አንዳንድ ሰው ማጨብጨብ ልማድ ሆኖበታልና ከመካከላችን አንዱ ስላጨበጨበ ሁላችንም አጨበጨብን። አንዳንዱማ ገና ጓዶች ሲባል ማጨብጨብ ጀመራል። በተገቢ ቦታ ለተገቢ ጉዳይ ከልብ ማጨብጨብም እኮ ብስለትና ንቃት ሳይጠይቅ ይቀራል። አላዋቂ ሳሚ መሆን ግን ደግ አይደለም።